ሰላም ውድ ኢትዮጵያውያን ኤርትራውያን ወገኖቼ እንኳን ለፋሲካ በዓል በሰላም አደረሳችሁ እያልኩኝ የተቸገሩ ሰዎችን ጾም ማስፈታት የምትፈልጉ ወይም ቤት ለቤት የዶሮ ፓኬጅ አሊያም ደግሞ እርዳታ ድርጅት ጾም ማስፈታት የምትፈልጉ ሰዎች እየደወላችሁ ዘዙኝ፣ አበረታቱኝ እላለሁ። በምታዩት መልኩ በቆንጆ አድርጌ ሰርቼ በታማኝነት ያዘዛችሁኝ ቦታ አደርሳለሁ። እንግዲህ ከብዙ ልፋት ከብዙ ጥረት በኋላ እኔን ስራ የጀመርኩት በዚህም ስራ ነው ቤተሰብ ማስተዳድረው እና ማዘዝ ስትፈልጉ ያላችሁኝ ቦታ ሄጄ አደርሳለሁ። እየደወላችሁ እዘዙኝ፣ አበረታቱኝ እላለሁ። ቴሌግራምም ዋትሳፕም ላይ መልእክት ማስቀመጥ ትችላላችሁ። ደግሞ ስለምታዙኝ ስለምታበረታቱኝ ከልብ ከልብ አመሰግናለሁ። መልካም በዓል ይሁንላችሁ። ሰላም ውድ ኢትዮጵያውያን ኤርትራውያን ወገኖቼ እንኳን ለፋሲካ በዓል በሰላም አደረሳችሁ እያልኩኝ የተቸገሩ ሰዎችን ጾም ማስፈታት የምትፈልጉ ወይም ቤት ለቤት የዶሮ ፓኬጅ አሊያም ደግሞ እርዳታ ድርጅት ጾም ማስፈታት የምትፈልጉ ሰዎች እየደወላችሁ ዘዙኝ፣ አበረታቱኝ እላለሁ። በምታዩት መልኩ በቆንጆ አድርጌ ሰርቼ በታማኝነት ያዘዛችሁኝ ቦታ አደርሳለሁ። እንግዲህ ከብዙ ልፋት ከብዙ ጥረት በኋላ እኔን ስራ የጀመርኩት በዚህም ስራ ነው ቤተሰብ ማስተዳድረው እና ማዘዝ ስትፈልጉ ያላችሁኝ ቦታ ሄጄ አደርሳለሁ። እየደወላችሁ እዘዙኝ፣ አበረታቱኝ እላለሁ። ቴሌግራምም ዋትሳፕም ላይ መልእክት ማስቀመጥ ትችላላችሁ። ደግሞ ስለምታዙኝ ስለምታበረታቱኝ ከልብ ከልብ አመሰግናለሁ። መልካም በዓል ይሁንላችሁ።